ሀበሻው ቢላል ኢብኑ ረባህ ረዲየላሁ አንሁ። አሰላሙ አለይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ ውድ ቻናል የቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ ብዙ ትተረፍረፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ እንግዲህ ከስንት ጊዜ መጥፋት በኋላ ደግሞ ዛሬ ብቅ ብያለሁኝ በአዲስ ቪዲዮ። እንግዲህ የቪዲዮዋችን ርዕስ የሀበሻው ቢላል ይላል። ሀበሻው ቢላል ኢብኑ ረባህ ረዲየላሁ አንሁ። የአቡበክር ረዲየላሁ አንሁ ስም ሲነሳ ዑመር ኢብኑል ኸጧብ ረዲየላሁ አንሁ እንዲህ ይሉ ነበር፣ አቡበክር ልዑላችን ነው፣ የእኛ ልዑልም ነፃ አውጥቶልናል። ዑመር ረዲየላሁ አንሁ ልዑላችን ሲሉ ያሞካሹት ግለሰብ ታላቅ ሰው ነበር። እጅግ በጣም እድለኛ ይህ ሰው እንዲህ አይነቱን የሙገሳ ቃል ሲሰማ ግንባሩን ደፋ፣ አይኑን ገርበብ በማድረግ እኔ የትናንት ባሪያ የነበርኩ የሀበሻው ሰው ነኝ ይል ነበር። ለመሆኑ የትናንቱ የሀበሻ ባሪያ የዛሬው ልዑል ማን ይሆን? ቢላል ኢብኑ ረባህ ነው። የኢስላም ሙአዚን እና የጣዖታት አሳፋሪ ሰው ነው። የእምነትና የእውነተኛነት የኢማንና ስዲቅ ወርቃማ ፍሬ ነው። በየትኛውም ጊዜና ቦታ ከሚገኙ ሙስሊሞች መካከል ቢያንስ ከ10 7ቱ ቢላልን ያውቁታል። ስሙን፣ ዝናውን እና ሚናውን በሚገባ ያወሱታል። በሚሊዮን የሚቆጠሩ ሰዎች አቡበክርንና ዑመርን ረዲየላሁ አንሁ እንደሚያውቁት ሁሉ የቢላልም ረዲየላሁ አንሁ ስም እንግዳ አይሆንባቸውም። ህፃናት ቢላል ማን ነው ብለህ ብትጠይቅ የረሱል ሰለላሁ ዐለይሂ ወሰለም ሙአዚን ነው ይሉሃል። አሳዳሪው በጋለ ድንጋይ ላይ በማስተኛት ሲያሰቃየው ወደ ጥንት እምነቱ ከመመለስ ይልቅ አሃዲ አሃዲ በማለት ጽናቱን የገለጸ ሰው ነበር የሚል ምላሽ ታገኛለህ። ይህ ሁሉ ታላቅ ዝናና እውቀትን የታረፈው ቢላል ኢስላምን ከመቀበሉ በፊት በህዝቡ ዘንድ ከእንስሳ ተለይቶ የማይታይ እና የተናቀ ባሪያ መሆኑን ማስታወስ ያሻል። ቢላል ረዲየላሁ አንሁ ኢስላምን ባይቀበል ኑሮ የአሳዳሪው ግመል ከመጠበቅ ሌላ የህይወት ሚና የሌለው፣ እንኳን ከሞተ በኋላ በህይወት ዘመኑም አስታዋሽ የሌለው ሰው ሆኖ በቀረ ነበር። ነገር ግን ከእውነተኛ ኢማን በታነጸው ታታሪና ቀና በመሆን የገባበትም ሃይማኖት እጅግ ታላቅ በመሆኑ ቢላል ረዲየላሁ አንሁ ኢስላም ከሚያወሳቸው ድንቅ ሰዎች መካከል በመጀመሪያው ምዕራፍ ተጠቃሽ ለመሆን በቅቷል። እንዲሁም ከፍተኛ የታሪክ ሰዎች የቢላልን ያህል ትውስታ አልተቸሩም። የቆዳው መጥቆር፣ የሙያና የዘሩ እውቀት ያለመሆን በሰዎች ዘንድም ትናንት ነፃ የወጣ ባሪያ መሆኑ ቢታወቅም ኢስላምን ከመረጠ በኋላም ወደ ከፍተኛ ደረጃና ማዕረግ ለመሸጋገር አላገደውም። እንደ ቢላል አርባዊ ያልሆነ ባሪያ ዘመድና ኃይል የሌለው ሰው ለታላቅ ዕጣ ይበቃል ብሎ የሚገመት አልነበረም። ከቁረይሽ ነገድ ውስጥ በታላቅነታቸው የሚታወቁና ኢስላምን የተቀበሉ ግለሰቦች ሲመኙት የነበረው የረሱል ሰለላሁ ዐለይሂ ወሰለም ሙአዚን የመሆን እድልም ቢላል ረዲየላሁ አንሁ ማግኘቱ የሚደነቅ ነው። ወደ ዋናው ታሪክ እንግባ። የቢላል እናት ጥቁር ሀበሻ ናት። የአላህ ውሳኔ ሆነና የበኒ ሹምህ ጎሳ አባል ለሆነ ሰው በባርነት ተመዘገበ። እናቱም የዚሁ ጎሳ ባሪያ ነበረች። የቢላል ረዲየላሁ አንሁ እናት ጥቁር ሀበሻ ናት። የአላህ ውሳኔ ሆነና የበኒ ሹምህ ጎሳ አባል ለሆነ ሰው በባርነት ተመዘገበ። እናቱም የዚሁ ጎሳ ባሪያ ነበረች። ዛሬ አንዳች መብት የሌለውና ለነገም አንዳች ተስፋ የሌለው ተራ ባሪያ ነበር ቢላል ረዲየላሁ አንሁ። የሙሐመድ ረሱል ሰለላሁ ዐለይሂ ወሰለም ዜና ከቢላል ጆሮ መግባት ጀመረ። የመካ ሰዎች በተኩስ
ወሬነት የሚነጋገሩት ሙሐመድ ረሱል ሰለላሁ ዐለይሂ ወሰለም ነብይ ነኝ ብሎ የመነሳቱን ጉዳይ ነበር። አሳዳሪውና እንግዶቹም በዚሁ ርዕስ ጉዳይ ላይ ሲወያዩ ይሰማል። በተለይ ኡመያ ኢብኑል ኸሊፍ የተባለው አሳዳሪው ተንኮል የተሞላበት ውይይትና ምክክር ከጥቂት ሰዎችና ከበርካታ እንግዶች ጋር ሲነጋገር አድምጦታል። የቢላል ጆሮ ተሰብሳቢዎቹ ከሚናገሩት የጥላቻ ንግግር ውስጥ ሙሐመድ ረሱል ሰለላሁ ዐለይሂ ወሰለም ስለተነሱበት ዓላማና ምን እያሉም እንደሚያስተምሩ ሊቀነጨብ ቻለ። አዲስ የመጣው ዲን ለአካባቢው እንግዳና ስረ ነቀል ለውጥ ለማምጣት ያለመ ሙሐመድም ረሱል ሰለላሁ ዐለይሂ ወሰለም ምንም እንኳን ነብይ ነኝ ብለው በመናገራቸው ተቃውሞ የገጠማቸው ቢሆንም ታማኝ፣ እውነተኛና በጥሩ ስነ ምግባር የታነጹ መሆናቸውን ከጥላቶቻቸው ቁንጮዎች አንደበት አድምጠዋል። ሙሐመድ አንድም ቀን ዋሽቶ አያውቅም። ዝምተኛም ሆነ እብድ አልነበረም። ዛሬ ግን እኛ እርሱን በእነኝህ ነገሮች መጥራት ይኖርብናል። ወደ እርሱ የሚጎርፉት ሰዎች መግታት የምንችለው በዚህ መንገድ ነው በማለት ሲዶልቱ ሰምቷቸዋል። ሙሐመድ ረሱል ሰለላሁ ዐለይሂ ወሰለም የሚቃወሙት በቅድሚያ የአባቶቻቸውን ዲን ቀጣይነት ለማረጋገጥ ሲሆን፣ በሁለተኛ ደረጃ ደግሞ የቁረይሽ የበላይነት የሚያከስም መሆኑ ስለተሰማቸው ነው። ቁረይሽ በመላው አረብ ለጣዖታዊው እምነት ማዕከል ከመሆናቸው መካ የሚገኝ ነገድ በመሆን ተፈሪነቱና ከበሬታው የላቀ ነበር። በሶስተኛ ደረጃ በኒ ሐሽም ተብሎ በሚታወቅ የነቢዩ ሙሐመድ ረሱል ሰለላሁ ዐለይሂ ወሰለም የዘር ሐረግ ቤተሰብ ላይ ያሳደሩት ቅናትና ምቀኝነት ነበር። ከበኒ ሐሽም ቤተሰብ ነቢይና መልእክተኛ መምጣቱን እንደ ሽንፈት ቆጥረውታል። ሁሉም ቤተሰብና ጎሳ ነቢይ ከራሱ ወገን እንዲመጣ ይሻ ነበር። ከዕለታት አንድ ቀን ቢላል ኢብኑ ረባህ ረዲየላሁ አንሁ የኢማን ብርሃን ፈነጠቀበት። ምርጭለውን ይፋ ማድረግ እንዳለበት ወሰነ። ወደ ረሱል ሰለላሁ ዐለይሂ ወሰለም በመሄድም ለኢስላም እጁን መስጠቱን ይፋ አደረገ። የቢላል መስለም በመካ ምድር ተሰማ። የበኒ ጀመህ መሪዎች በቁጣ ተወጣጠሩ። በተለይ አሳዳሪው የኢስላም ጠላት ኡመያ ኢብን ኸሊፍ ሀበሻው ባሪያው መስለሙ እንደ ታላቅ ነውርና ንቀት ቆጥሮታል። ከዛም እንዲህ አለ፣ ይህ ኮብላይ ባሪያ በመስለሙ ፀሐይ ተመልሳ የምትጠልቅ አይመስለኝም ሲል ቁጭቱን ገለጸ። ቢላል ረዲየላሁ አንሁ ግን ለኢስላም ብቻ ሳይሆን ለመላው የሰው ዘር የሚያኮራ አቋም ከመውሰድ ወደ ኋላ አላለም። አላህ ሱብሃነሁ ወተዓላ የአንድ ሰው የቆዳ ቀለሙ መጥቆር ሳይሆን የሚከተለውን የልብ ንጽህና ነው። ውድና የተከበራችሁ ውድ የቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ በዘት ተረፍረፍ ይበልልኝ እያልኩኝ ለዛሬው ይዤ የቀረብኩት ቪዲዮ ክፍል 1 ይሄንን ይመስላል። ቀጣይ ክፍል 2 ይለቀቃል። እስከዛው ድረስ ሁላችሁም በያላችሁበት ያላህ ሰላምና እዝነት አይለያችሁ እያልኩኝ በዛው ሰነባበታለሁ። መልካም ጊዜ ለሁላችሁ።